የምትፈልጉት ዋጋችሁ ሲጨምር ብቻ ነው። የማዕድኖችን ዋጋ ልዩነት ማየት ትችላላችሁ። እንዴት ነው ዋጋ መጨመር የምንችለው? አንደኛ እውነተኛ ሰው በመሆን በጣም ከማደንቃቸው በጣም ኢምፕረስድ ከመሆንባቸው መሪዎች ውስጥ አንዱ ዳዊት ነው። በጣም የሚገርመኝ አንድ ነገር ዳዊት ሳኦል የሚባል ሰው ያሳድደው ነበርና አሳደው ሊገለው ስንት ጊዜ እየሞከረ ከሞተ በኋላ መጨረሻ ላይ ያለው ነገር በጣም አስደነቀኝ። ሞተ እኮ ሲባል ደነገጠ። እስራኤል ወደቀች አለ። በቃ አዘነ በጣም። እንዴ ጠላቱ ነበር። በጣም ብዙ ጊዜ ነው ከሞት የተረፈው። እንዴት እንደዛ አለ ስል ዳዊት የጠላቱ ጉዳይ የግለሰብ ጉዳይ አይደለም። የሳኦል መውደቅ እሱ የእስራኤል መውደቅ ነው የታየው። እና ህልም ሲነገር ሁሌ ያስቃል። ሲፈታ ነው ትርጉሙ ቫልዩ ያለው። ስለዚህ ህልማችሁ እስኪፈታ ድረስ ሰዎች አያጨበጭቡላችሁ። የያዛችሁት ህልም የሚያስቅ ሰዎች እንዲያሾፉባችሁ የሚያደርግ ሊሆን ይችላል። ስትጨርሱ ሁሉም ሰው ያጨበጭብላችኋል።